ኢዜ ግብ ካስቆጠረ ዝም ብሎ አይነት ግብ አያስቆጥርም። ኳሱን ያዘው በአስደናቂ ሁኔታ ኳስና መረብን አገናኘ። በጨዋታው ላይ ኒኮላስ ጆቨር ስሜታዊ ሆነው በአየር ላይ ኳስ ሲመቱ ነበር። ኢዜ ግብን በሚያስቆጥርበት ጊዜ የቡድን አጋሮቹ ላይ ያለማመን መንፈስ ይንጸባረቅ ነበር። የቀድሞ የአርሰናል ሌጀንድ እንደ አርቴታ ሁሉ በተለየ ሁኔታ ነበር ደስታውን የገለጸው። ኢዜም ግብ ካስቆጠረ በኋላ ፈጣሪውን አመስግኖ ሲደንስ ነበር ሜዳ ላይ የተስተዋለው። መጣ ይሄ መጣ ምንም ማመጣ ምን አባክል ታመጣ አንተ። ይሄ እኮ ተራ ቡድን አይደለም ዘንድሮ ቀልድ ብሎ ነገር የለም። ለአራት ዋንጫ ነው የምንጫወተው። አራቱንም አፈፍ ነው የምናደርገው። እንኳን ፈጣሪን ከፈራንላችሁ ማለት ነው የሆነ ነገር ብንለቅላችሁ ነው እንጂ አናዳመጠህም አባቴ አናዳመጠህም። ምን አይነት ትግል ነው እያሳየ የሚገኘው ይሄ ቡድን? ምን አይነት ብቃት ነው እያሳየ የሚገኘው ይሄ ቡድን? አንተ አንድ ጎል እንዳይቆጠርበት ዴቪድ ራያ የሚጋጋጠውን አጋጋጥ ተመልከት። ማስኩዌራ ተቀይሮ ገብቶ የሚያወጣቸውን ኳሶች ተመልከት። በቃ ይሄ ቡድን ያለው ፓሽኔት እንዳይሸነፍ እኮ አይደለም ጎል እንኳን እንዳይቆጠርበት እንዴት ስትራግል እንደሚያደርግ ተመልከተው። ምን አይነት ቡድን ነው የምንደግፈው? ጀማ ወይኔ አርሰዬ እንግሊዝ ነው ከዬ ያኮራሁኝ ብቸኛው እኔ ነኝ። እነን ወቅ ብቸኛው እኔ ነኝ። አሁንም የእንግሊዝ ጠበቃ ስለሆነ መላው ቋጣሪያን በሙሉ ከኔ ጎን በቆም አይሻልም? ሲጀምር ከኔ ጎን እንዳቆም አይናችሁን እንዳላችሁ። ግን በዚህ ውድድር ላይ ትልቅ ነገር ጠብቁ። አሁን ዝም ወስጄ ለጥፌዋለሁ ባየር ሌቨርኩሰንን። ይቀጥላል ደግሞ ስፖርቲንግ ነው መሰጠው ይሆናል። ቀጥል ለበለሽ ደሪ መድረቅ ዋጣ ቀጥል ለበለሽ ወይኔ አስዬ አረ ዘንድሮማ አራት ዋንጫ ስላችሁ ሻምፒዮንስ ሊጉንም ተጠጋሁላችሁ። እጄ ሊገባ ነው ከአራቱ አንዱ። ዘንድሮ ሰርጌ ነው ጭፈራ ልመዱ። ዘንድሮ ማለት ነው የአራት ዋንጫ ባለቤት እንደሆነ ሁላችንም የምናውቀው ነገር ነው። እሁድ ደግሞ የመጀመሪያው ዋንጫችን እጃችን እናስገባለን። ሻምፒዮንስ ሊጋችን ጥቅልል አድርገን ስለምንበላ ብቻ ገነርሶችዬ ተዘጋጁ። ሌሎቻችሁ ደግሞ እኛ የምታጅቡበት ጭፈራ ምረጡ ማለት ነው። ባይ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ናምናል ባላንዶሩን ስጡት። ዴክላን ራይስ ባላንዶሩን ስጡት። ትለይብኛለህ ማለት ጉንጭ ማድከም ማልፋት ነው የሚሆንብኝ ስለዚህ ተጫዋች ማውራት። ባጭሩ ባላንዶሩን ስጡት። ክለባችን አርሰናል ማለት ነው 2-0 2 ማለት ነው ወርልድ ክላስ የሆኑ ጎሎችን አስቆጥረን ወደ ሩብ ፍጻሜው አለቀ። ኳርተር ፋይናል ላይ ገብተናል። ይኸውላችሁ አርሰናል እንዲህ ባይጫወት ይሻላችኋል ማለት ከተጫወተ ነገርኳችሁ ህመማችሁ እጥፍ ድርብ ነው። ምን ልትሉ ነው? እስቲ ምን ልትሉ ነው አሁን? ወይስ የከሸፈ ሎጂካችሁን አምጥታችሁ በደፈናው ዝብላችሁ ልታወሩ ነው? ሴት ፒስ ልትለው ይሄ ባየር ሊቨርኩሰን ምናምን አለቃቅሶ ነበር። ሴት ፒስ የለም። ንጹህ እግር ኳስ በቃ አርሰናል ወደ ሩብ ፍጻሜው ተቀላቅለናል። ሩብ ፍጻሜ ላይ ማን እንደምናገኝ ታውቃላችሁ? የሚገርም ካምባክ ሰርተው ነው የመጡት። የሚገርም ከስፖርቲንግ ሊዝበን ጋር ነው የደረሰን። አረሳ ነው የሚነን ነገር አምናም ለጥፈናቸዋል። ግን ይሄኛው ከበድ ያለ ነው። ገብቶሻል አይደለ? እዚህ ሰዓት ላይ መገናኘታችን ደስ ይላል። እንበቀልሻለን። ቅንጣት ጥርጣሬ ባልነበረኝ ጨዋታ አርሰናል 2-0 ባየር ሊቨርኩሰን አሸንፎ ወደ ቀጣዩ ዙር አልፏል። ገና ድልድሉ ሲወጣ ባርሴሎና ከአርሰናል ሴሚ ፋይናል ብያለሁ። ፔዤ ከሙኒክ ደግሞ እዛኛው ሴሚፋይናል ይደርሳሉ ብዬ አስባለሁ። እናንተም ታስባላችሁ? ላይክ ሼር ማድረግ ይመቻችሁ። ኤቨሬጅ ኢዜ ምትሃታዊ እግሩን ተጠቅሞ ዓለምን በአድናቆት ያስገረመች ግሩም ጎል አስቆጠረ። ይህ ተጫዋች የእግር ኳስ ጥበብን በሜዳ ላይ ሲያሳይ ምሽቱ ለአርሰናል ደጋፊዎች እጅግ ልዩ ሆኗል። ከሳጥን ውጭ የተመታችው ያቺ ኳስ መረቡን ስታወዛውዘው መላው ስታዲየም በአድናቆት ደመቀ። ይህ ጎል የኢዜን ግሩም ችሎታ ዳግም ያስመሰከረ ሲሆን የሳምንቱ ምርጥ ጎል ለመባልም ከወዲሁ በርካቶችን አሳምኗል። እናንተስ የኢዜ ጎል እንዴት ተመለከታችሁት? ሀሳባችሁን ግለጹልኝ። አርሰናል ጣፋጭ ድል፣ 2 ጽድት ያሉ ኦፕን ፕሌይ ጎሎች። ግን ሴት ፒስ ነሻጣ የለውም። ሴት ፒስ ከሌለውማ ጽድት ያለ ፐርፎርማንስ ካደረገ በኋላ ስለ 3 ተጫዋቾች ማውራት አለብን። ጀግናው ዴክላን ራይስ፣ ጀግናው ኤቨሬቺ ኤዜ እና እኔ ብቻዬን ነው እያደነኳት መሰለኝ ቤን ዋይት። ስለ 3ቱ እናወራለንማ። ስለ ኤዜ ስንት ጊዜ ጀምሮ ምን እያልኩ እንደነበር አዳምጥ። ሌፍት ዊንግ ላይ ኤዜ እባክህን አስቶን ቪላ ላይ ጥፋት ስላጠፋ ብቻ ይውላ ዋጋ ታስከፍለው። ተፈጥሮዊ ከሌፍት የሚነሳ 10 ቁጥር ነው አይደል? ኢንካፔ ይሮጥለታል። በዚህ ጋር ሳይንሸራተት በቃ አንተ ጫማሽን ቀይሪ ማን ዝም ብለሽ አታገቢ አትንሸራተሽ። ያገባ ሰው የሚሸራተት በዚህ በኩል ይሮጥለታል። ከዛ ላይ ኤዜ ወደዚህም ኦፕሽን ይኖረዋል ማለት ለዮኬሬዝ ይሰጠውና ዮኬሬዝ አንድ ተሽ ያደርግለት ከቦክስ ውጪ ልንጥጥ
ታዲያ ጨዋታችን አሪፍ ነው። ትንሽ ኤዜ ብቻ ኤዜን ከቦክስ ውጪ በእናታችሁ አቀብሉት ነው የምላችሁ። በቃ ምን አለ በሉኝ። ያበደ መምታት ይፈልጋል ዛሬ ደግሞ ጓጉቷል። ነገርኩህ ማን ያቺ ከቦክስ ውጪ ያለችው ቦታ የእሱ ቦታ ናት። እዛ ጋር ኳስ ይሰጠው ገባር ለኤቨርተን እንትና ስፐርስ ላይ እኮ እንዳለ ያገባው እኮ ከዚህች ቦታ ነው። ገባር እዛ ያሉ የፓላስ ደጋፊዎች ሁሌ የሚያወሩት አንድ ነገር ምን እንደሆነ ልንገርህ። ከፌብሩዋሪ በኋላ ኤዜ ሌላ ሌቭል ላይ ነው። ሁሌ ነው በየአመቱ ነው አሉ። ከፌብሩዋሪ ላይ ነው የሚነቀው አሉ። አንዳንድ ተጫዋቾች መሐመድ ሳላ እስከ ፌብሩዋሪ ድረስ ይጮቱና ከዛ ይጠፋባቸዋል። ከዛ በዛውም ጠፍቶባቸው ሊቀሩ ይችላሉ። አንዳንድ ተጫዋቾች ደግሞ እስከ ፌብሩዋሪ ድረስ ሪላክስ ቢች ምናምን ይገቡና ከፌብሩዋሪ በኋላ ነው የሚነቃቁት ማለት ነው። ኤቨሪቼ ኤዜ ትችላለህ። ካሁን በኋላ አርቴታ ራሱ ይሄን ነገር ስላስተዋለ ከቦክስ ውጪ እንዲመታለት ታክቲካሊ ነገሮች ማመቻቸት ይጀምራል። ምን አለ በሉኝ ማለት ከዮከሬዝ ይሰጠዋል። ከዛ ዮከሬዝ ስቴጅ ልምጥጥ ስል ሰምተኛል አልሰማኝ። ዴክለን ራይስ ምን አይነት ተጫዋች ነው ደግሞ? የሁላ 90 ደቂቃ ጨዋታ አይታችሁታል። አልደከመውም። እመኑኝ ነው የምላችሁ። የማን ሲቲን ሚድፊልድ ሲያሯሩጦ ታያለ። እነ ሮድሪን ምናምን ነገር ማለት ሲያሯሩጣቸው ታያለ። ውለታ ገና ማለት። ሌላኛው ደግሞ ጽድት ያለው ቤኒ ብላንኮ ምን ብያችሁ ነበረ? ቤን ብላንኮ ማይ ጋይ አታክ ማድረግ ከሆነ አላማችን ቤን ዋይት ኤቭሪ ሲንግል ታይም ሳካ ኳስ ሲይዝ እየሮጠ ይመጣል። ደግሞ መሄድበት አቅጣጫ የኦቨርላፑ ታይሚንግ ኢቭን አንደርላፕ ሲያደርግ የሚገኝበት ቦታ ማን ቲምበር አይገባውም። ይሄ ቁጭ አድርገን ማስተማር አለብን። ቲምበር 1v1 ላካፕ ያደርግሃል። ገባ አይደለ? ትተማመንበታለህ። ቲምበር ካለ በዛ በኩል ጎል ይገባብኛል ብለህ አትሰጋም። ቤን ዋይት ካለ ግን በዛ በኩል ጎል እንደምታገባ እርግጠኛ መሆን ትችላለህ ነው የምልህ። ዊ አር ዘ ገነርስ